አንተ እነዚህ ልጆች ጠፉ እንዴ? ይሄንን አጋጣሚ አግኝተው ነው እኔ ደቅ ብለው ተኳቸውን ያጣጣፉት። አረ ይመቻቸው። በጣም እኮ ነው የተሰቃዩት። ወይኔ ብታይ ሚኪ ትናንት እንዴት እንዳሳዘነኝ። በጣም እንጂ ደሞ አቡሻ ከዚህ በኋላ ምንም የሚፈጠር ምንም ለሚኪ ጀርባህን እንዳትሰጠው። እኔ እኮ አስቤው አይደለም። በቃ ቸከሷ ፒያራችንን ከፍ ዝቅ ስታረግ አናዳኝ እኮ። ይኸውልህ ሚኪ አሁን ባለበት ሁኔታ እንደዚህ ስታደርግ ቀጥታ እናቱን ነው የሚያስበው። ያ ደግሞ እሱን በጣም ይጎዳዋል። ስታይል በቃ ይሄ ልጅ ደግሞ ባደርገው ነው የሚፋተኝ። ይኸውልሽ አንድ ችግር ከፈጠር ሄጄ ነው ገረግዶሽ። ኧረ እኔ ምንም ጸብ አልፈልግም። እና ከተሳፈጥሽ አይሳፈጠኝም። አንቺ ፈልጌ ነበር። ጊሊያድ ስንት የሆነ አጠገቤ እንዳደርስ ማስጠነቀቀ። እሱማ ብለሽኛል። እናማ ዛሬ መጨረሻ ንግግሬ ለመናገር ነው የመጣሁት። ምን? አዎ አንቺ ከቻልሽ 2 ወይም 3 ደቂቃ ብትሰጪኝ ደስ ይለኛል። እሺ ምንድነው? አመሰግናለሁ። ጊዜ የለኝም። መናገር የምትፈልገው ነገር ተናገር። ምን መሰለሽ አንቺ ካንቺ ጋር የተዋወቅኩት ህይወቴ አደጋ ላይ በነበረ ሰዓትና ቀኑ በጨለመብኝ ጊዜ ነበር። ከዛም እንደቀልድ ተዋወቅንና ሳናስበው ተፋቀርን። ይሄን ማስተዋወስ አስፈላጊ አይመስለኝም ለኔ። አዎ እሺ ቀጥል። እናም በመሀላችን ብዙ ነገሮች ተፈጥረዋል። ደስ የሚሉ ጊዜያቶች እንዲሁም አስቀያሚ የምንላቸውን ጊዜያቶች አብረን አሳልፈናል። ልክ ነህ። ሳላስበው ከልቤ ወደድኩሽ። ያላንቺ መተንፈስ የማልችል እስኪመስለኝ ድረስ ውስጥ ይገባሽ። በዛ ላይ ታክሜ ለመዳኒ በከፈልሽው መስዋዕትነት ላንቺ ያለኝ ነገር በእጥፉ ጨመረ። ይኸውልህ ጊሊያድ አንተ ታክመ በመዳንህ እኮ በጣም ብዙ ሰው ደስ ብሎታል። በጣም እናም አንቺን ላለማጣት ስል ብዙ አሰቃየሁሽ። ለዋልሽልኝ ውለታ ምስጋና ሲገባሽ አብዝተሽ እንድታለቅሽና እንድትጨነቂ ያደረኩሽ። ግን አንቺ እነዛን ሁሉ ነገር ያደረኩት ስለማፈቅርሽ ብቻ ነው። ግን እኮ ትክክል አልነበርክም። አዎ ትክክል አልነበርኩም። ዛሬም የመጣሁት ለዛ ነው። ማለት በፍቅርሽ ታውሬ አንቺና ብሩክ ላይ ላደረስኩባችሁ በደል ይቅርታ ልጠይቅሽ ነው የመጣሁት። ጊሊያድ የምርህን ነው? አዎ አንቺ ከዚህ በላይ አንቺም እኔም ብሩክን መሰቃየት የለብንም። እና ከኔ ጋር ሳይሆን ከብሩክ ጋር ስትሆኝ በጣም እንደምትስቂ ገብቶኝ፣ ስለዚህ ለአንቺ ሰላም ስል ከዛሬ ጀምሮ ከህይወትሽ እንደወጣሁ ነው የመጣሁት። ጊሊያድ እርግጠኛ ነህ? አዎ ሀና፣ በድጋሚ ስላሰቃያችሁና ስላደረስኩባችሁ ነገር በጣም ይቅርታ አድርጊልኝ። ቆይ ወዴት ልትሄድ ነው? ወደ እናቴ። ወደ ድሬዳዋ ማለት ነው? አዎ ነገ ወደዛ ሄዳለሁ። ግን አንድ ነገር ሁሌም ቢሆን እንዳትረሽ። ምን? ከእለታት አንድ ቀን ጊሊያድ የሚባል ልጅ በፍቅርሽ አብዶ እንደነበር እንዳትረሽ። እሺ አልረሳም። ደህና ሁኚ ጊሊያድ። አቤት። በጣም አመሰግናለሁ። እሺ ምንም አይደል። መልካም ሁሉ እመኝልሃለሁ። እሺ ደህና ሁኚ። ሀና ግን ደህና ነሽ? ደህና ነኝ። ቆይ አሁን ምን እየሰማሽ ነው? እኔ እንጃ ይሄ ነው የማልለው ስሜት ውስጥ ነኝ። ባልሳሳት ይሄን ጊዜ ሲጠብቂው ነበር አይደል? በጣም ግን እኮ በጠበቅሽው ልክ ደስ ያለሽ እኮ አመሲ። ከፋም ለማም እኮ ጥሩ ጊዜያቶችን አብረን አሳልፈን ነበር። ግን በዚህ ሰዓት ብሩክ አብሮሽ ሆኖ ሁሉን ነገር ቢያይ ጥሩ ነበር አይደል? እንኳንም አልኖረ። ለምን? ምክንያቱም ጊሊያድን ጎትቼ ህይወታችን ውስጥ ያስገባሁት እኔ ነኝ። ከህይወታችን እንዲወጣ ማድረግ ያለብኝም እኔ ነኝ። ከሆነ ጥሩ ነው። ለማንኛውም ብንሄድ ምን ይመስልሻል? እሺ ቆይ ተታረቃችሁ አይደል እንዴ? አሁንም ለምንድን ነው የምትቆዝሙ? አንተ ደግሞ እያወቅ ፍቅራችን የሚመለሱ እኮ ከሄርሜላ ጋር ያለን ነገር ካረጋገጥኩ በኋላ ነው ብላኛለች። እሺ ታዲያ እሱ እንዴት ነው የምናደርገው? እኔ እንጃ። አንድ የነበረችን ተስፋ ሄርሜላ ነበረች፣ እሷም ገገመች። ታዲያ እውነቱን ለፒያራችን እንዴት ነው የምንነግራት? እኔ አላቅም አቡሽ። እናግታት እንዴ? አንተ ያማል እንዴ? አይደለም አግተናት ዝምቧን እሺ ካልን አባቷ ገደል ነው የሚከተል። እሱስ ልክ ነው። ታዲያ እሺ ምን ተሻለ? እኔ አላቅም። ከሱ በላይ ደግሞ በጣም የቦቻራ ጉዳይ እያሳሰበኝ።
ለምንድን ነው ደግሞ የሱ ነገር የሚያስጨንቅ? ምክንያቱም እኔም ብሎ ስለመጣ እዚህ ሀገር ላይ ማንም ሰው ስለሌለው ብታየው እኮ እንዴት እንደሚያሳዝን። ታዲያ እኔ ምን አገባኝ? አቡሻ ግን ለምንድን ነው እሺ የማትለኝ? ምኑን ነው እሺ የምልህ? በእናትህ አቡሻ በቃ ከቦቸራ ጋር ያለን ጠላትነት ተውና ወንድማችንን አድርገው። ዝም ብዬ የጠላሁት ነው እንዴ የሚመስል? እና እሱን ባታገኝ እኛን አረሳንም ብዬ ስለማስብ። አንድ ነገር ደግሞ በጣም ረስተሃልሽ። ምንድን ነው እሱ? እሱ ባይኖር እኔ በህይወት አልኖርም ነበር። ምን? አቡሻ ቦቼ ከሞት ያዳነኝ ምርጥ ሰው ነው። ቆይ ይሄን ያህል ምን ቢያደርግልህ ነው? ቆይ እስካሁን እንዳመመ ለምንድን ነው ያልነገርከኝ? ያለፈ ነገር ስለሆነ ይጠቅማል ብዬ አላሰብኩም። አስጠበቅኩ አይደለ? አንቺን መጠበቅ እኮ የሆነ ደስ የሚል ነገር አለ። እርግጠኛ ነህ? እርግጠኛ እንዴት እንደሆነ ክላስሽ በሚገባ ታድዬ። በቃ ምሳሳሙ ይበቃናል። ይልቅ አጣድፈሽ የጠራሽኝ ለምን ነበር? አንድ ጥሩ ነገር ልነግርህ ነው። ጥሩ ነገር ነው ያልሽው? አዎ ጥሩ ነገር። ምን ነው ግራ ገባ? አይ ዝም ብዬ ነው። ይልቅ ጥሩ ነገር ለመስማት ጓጓሁ። እሺ እነግርሃለሁ እኮ ጀምራ። ብሩኬ ከልጅነታችን ጀምረን አብረን ያደግነው፣ ከዛም ደግሞ ሳናስበው ተፋቀረን። ፍቅራችንን በተገለጽንበት ቅጽበት ነበር በእኔ ምክንያት ያ ሁሉ ችግር ወደኛ የመጣው። እሱ ጊዜ እኮ አልፏል አይደል? ብሩኬ ዝም ብለህ ስማኝ። እሺ ቀጥይ። እና የሚያስተት ብዙ ቀውሶችን ህይወታችን ውስጥ አመጣ እና ደግሞ በዙሪያችን ያሉ ሰዎች በሙሉ ተሰቃዩ። ልክ ነሽ። በዙሪያችን ያሉ ብዙ ጓደኞቻችን ተሰቃይተዋል። እናም ለአንዴና ለመጨረሻ ጊዜ ለመፈተናችን ምክንያት የሆነውን ሰው ተገላግየዋለሁ። ማለት? ጊሊያድ ትናንት አግኝቶኝ ነበር። ለምን አገኘሽ? ሊሰናበተኝ ነው። ሊሰናበተኝ ስትይ? ያው እስካሁን ህይወታችንን መበጥበጡ ስህተት እንደሆነ ገብቶት ከዚህ በኋላ ወደ ህይወታችን ላይ መለስ ተሰናብቶኝ ሄደ። ምን? አዎ ብሩኬ ምሬን ነው። አንቺ ግን የምርሽን ነው? አዎ ምሬን ነው። ቆይ እንዴት? ያው እንዴት እንደሆነ ግን አላውቅም። ያው ፈጣሪ እንግዲህ ፈተናችሁ በቃችሁ ብሎ ጊሊያድን ወደ ቀልቡ የመለሰው ነው የሚመስለኝ። እኔ ይሄንን ማመን አልችልም። ካለምንከኝ አቡሽን መጠየቅ ትችላለህ። እርግጠኛ ነሽ አንቺ? ብሩኬ ሞት እርግጠኛ ነኝ። እውነትም ደስ የሚል ዜና ነው ይዘሽ የመጣሽው። ታዲያ ምን ሆነ? ቦቼ ብሩን አገኘ? ያገኝ። እንዴት አድርጎ? ናይፌ ሚኪሊ አራውንም እያሰበ በቃ እኔ ማይክ ጎማለሁ። አንቺ እቺ ስልክ አስቀይማት። ቆይ አንተ የስልክ ጌት ይመጣ እሱ ይብራብሽ። ይልቅን ካንተ አስቀይማት። እንደውም ኬት እንዳመጣው ካልነገርከኝ ይሄንን ስልክ አላስቀይመው። በቃ የሆነሽ ለርኪ ተጣብሽ ነው። ወይኔ በጻፍ ጭራሽ ታዲያ ምን አማራጭ አለኝ? አንተ ያማል እንዴ? ቆይ የሌለብን ነገር ኬት ነው ያመጣው? ታዲያ እኔ እያየህ ስትሞት ዝም ብዬ ማየት አለብኝ እንዴ? ይኸውልህ ቦቼ ትሰማኛል?
የፈለገ ነገር ቢመጣኒ በስርቆት ገንዘብ መቼም ነው ማልታከመውሽ። ሚኪ በእናትህ አታርቀኝ። ይፋጃል ይልቅና አንካስቀይማት ምን ታፈጣለህ? ግራ ገብቶኝ እኮ ነው። ምንድነው ግራ የሚገባ? በቃ አንተ ከዚህ በፊት ሿሿ ስትሰራ ምናምን አይቼ ስለማላቅ በእናታችሁ አሁን አታዝጉኝ። ይኸውልህ ቦቼ ትሰማኛለህ? አሁን ነው ይህን ስልክ ለባለቤቷ ለቸከሶ ሄድና መልስላት። ያት ብዬ ነው መልስላት? እኔ አላውቅም፣ እሱ አይመለከተኝ። ግን እኔ በደዚህ አይነት ነገር ተሽጦ የመጣ ገንዘብ አልታከምሽ። ቆይ እናንተ ሰዎች ግን ልታሳብዱኝ ነው እንዴ? ታውቃለህ ቦቼ በህይወት ዘመኑ ለአንዴም ለመጨረሻም ጊዜ የሰረቀው የዛ ቀን። ወይኔ በጣም ቆይ ምን አይነት ታሪክ ነው እየነገርከኝ ያለው? ይኸውልህ ወንድሜ አንተ ምርጥ ወንድሜ ነህ። ማንም መጣ ማንም ቀረ ለአንተ ያለኝን ስሜት ማንም ሰው አይቀይረው። ምርጥ ይል ግን ቦቼ ብራዘር ነች። እስካሁን ስላልተረዳው ይቅርታ። ጣጣ የለም። በልሽ አሁን እንሂድ። ወዴት? ቦቸር ያለበት ሄደን እንፈልገው። የምሬን ነው? አዎ የምሬን ነው። የሚያራዳል ዮንክ አመዳ ዶሮ ጉጥ እግር ነበርሽ፣ አሁን ደግሞ ጭራሽ ጉጥ ራሱ ነሽ። አንተ ማን ነው ጉጥ ራስ? አንተን ነው። እሱን ስበረግድ ታያለሽ። ለቀቀኝ። ምን ፈለክ? እንድናወራ ፈልጌ። እንደው ምንድነው? ምን ማለት ነው? ባለፈው ልብ ካላሊ እናንተ እንደወንድ ቁመን እናውራ ብለኝ ነበር። ካቆምንበት መቀጠል እንችላለን ካስፈለገ ስትል። ለጊዜው እንድናወራ ብቻ ነው ፈልገው። እስታይል እና ምንድነው ማውራት የምትፈልገው ነገር? ስላንተና ስለ ቤዛ ግንኙነት ማወቅ ፈልጌ ነበር። ቤዛ ይቷ ባክ ሙዳሊዝ። እሺ ሙዳሊዝ ምንድነው ማወቅ የምትፈልገው ነገር? ስላንተና ስለሷ ግንኙነት። አዝናለሁ ልነግርህ አልችልም። ለምን ደማ አትነግሪኝ? ምክንያቱም ስለማያገባ በፊት መሰለኝ ፍቅረኛ አይደለም ብለ የተናገረችው እና ያለች እንደሆነስ አሁን አልሆነችም ማለት ወደፊት አትሆንም ማለት ነው? እኔ እያወራሁት ያለሁት ስለሆኑ ነው። የወደፊቱን የሚያውቁ አንድዬ ብቻ ነው። ቀስቴ አታበሳጨኝ። ይሄ እኮ ምንም የሚያበሳጭ ነገር የለም። ችኳንዳ ያያት በቃ ምርጥዬ ናት። ሳያት ሞትኩባት። በቃ ላሰማመጣት እየሞከርኩኝ ነው። ለዛ ነው ትላንትና ብቻችሁን የተገናኛችሁት? የት? ባካቷሽ ከፈለክ ፎቶአችሁ አለኝ። በቴሌግራም ይላክላት እንደው እሱን ከሆነ አሳይታኛለች። ምን ነው ገረመ እንዴ? የላኩላትን ፎቶ እስክታሳይ ድረስ ይሄን ያክል ቀረቤታችሁ ምንድነው? ለጊዜው ቃሏን እንኳን አልሰጠችኝም፣ ግን ጥሩ እየተቀራረብን ነው። የምርህን ነው? አዎ። ምን ነው ችግር አለ እንዴ? አይ ችግር የለውም። ያዘንክ ትመስላለህ። ቆይ ቤዛን ታፈቅራታለህ እንዴ? ምን? ቤዛን ታፈቅራታለህ ወይ? አይ እኔ እንጃ። አንተ ግን አፍቅራታለህ እንዴ? ታውቃለህ ያሬድ፣ ፍቅር እንኳን አይመስለኝም፣ ግን በጣም ተመችታኛለች። በቃ የሆነ ጊዜ አብሬያት ባሳልፍ ደስ ይለኛል። ቀስቴ በእናትህ ተው፣ እንደሷ አታድርግ። ለምን? ምክንያቱም ለቤዛ እንደሷ አይነት ህይወት አይገባትም። ታዲያ ምን አይነት ህይወት ነው የሚገባት? የተለየ ህይወት፣ መልካም ህይወት፣ በቃ ጥሩ ፍቅር ነው የሚገባት። ታዲያ እሱ እኔ እንደማልሰጥ አንተ በምን እርግጠኛ ሆንክ? ከንግግር ከምግባር ምናምን። ቀስቴ በእናትህ ተዋት። እሺ እንድትዋት የሚያደርግ አንድ ምክንያት ስጠኝ። እሱ ልነግርህ አልችልም። እንደዛ ከሆነ እኔም ልርቃት አልችልም። በቃ እሺ፣ ስለማፈቅራት። ይሄ በቂ ምክንያት አይደለም። እንዴት ነው ይሄ በቂ ምክንያት የማይሆነው? ስለማፈቅራት ቤዛን ተውልኝ እኮ እያልኩ ነው። ግን ደግሞ ፍቅርን አልገለጽክላትም፣ እሷም አልተቀበለችም። ስለዚህ ያንተ ያልሆነችን ሴት ራቅልኝ ማለት ተገቢ አይደለም። ቆይ አንተ ወንድ አይደለህ እንዴ? በቃ ተረዳኝ እኔን። በቃ ቤዛን ተውልኝ። አንድ እድል ስጥ። ምን አይነት እድል? በእነዚህ ጥቂት ቀናት ውስጥ አላገኛትም። በእነዛ ቀናት ውስጥ ደግሞ አንተ ፍቅርን ትገልጽላታለህ። በዚህ ተስማማለህ? ኧረ ቀስቴ ታስጨንቀኝ። በጣም አዝናለሁ። እሺ በቃ ተስማምቻለሁ። እንደዛ ከሆነ 2 ቀን ሰጥቻለሁ። 2 ቀን ብቻ? አዎ 2 ቀን ብቻ። ኧረ ቀስቴ በእናትህ ትንሽ ጨምርልኝ። ካልሆነ ሀሳቤን ይቀይራሉ። እሺ ተስማምቻለሁ። አስተይ ምን አይነት ጣጣ ነው? ቆይ ደግሞ የምር ነው ቤዛን አፍቅራት? አይ እኔማ አላፈቅራትም። ከቀስቴ ለማስጣል ጸጊ ግን ታውቁሻል፣ በጣም ሰቅሰቅ እያለሽ ነው። የሰራሁትን ሰርቼ ነው። ምን አደረግሽ? ቀስቴን የምበቀልበትን ምርጥ ሴራ አግኝቼ። ምንድነው እሱ?
ትላንት አግኝቼው ነበር። አንቺ አምሻል እንዴ? ድጋሚ ይመታሽስ? ጋርድ ይዤ ነበር ያገኘሁት። ምን ጋርድን ያልሽው? አዎ ጋርድ። ከዛስ? ከዛ እኔ በምፈልገው ሁኔታ ውስጥ እግሬ ላይ ተንበርክኮ ይቅርታ ማይጠይቀኝ ከሆነ ሀና ማገቱን ለቹቻ እንደምነግረው ነግሬው አስፈራራሁት። ምን? አንቺ እብድ! ምንድነው ያደረግሽው? እና ታዲያ እኔን ጸጋን እንደ ህጻን ልጅ ገርፎኝ ዝም እንድለው ነው የፈለግሽው? እና ምን አለሽ? ምን አባቱ ይላል። ሳይወድ በግዱ ተስማማ። የምርሽን ነው ጸጋ? ሄሎ ሙቼ የምሬን ነው። አንበሳ እኮ ነሽ የኔት ታባታቸው። ሁሉም እንደዚህ ልክ ልካቸውን ሲያገኙ ደስ ይላል። ያኔ እንከባበራለን። እና መቼና የት ነው ይቅርታ የምጠይቅሽ? የምፈልገው አንድ ነገር ነው። ምንድነው እሱ? ይኸውልሽ ልዬ የሚመሰለሽ ቤዛ ቹቻ ያሬድና አንቺ ባላችሁበት እንጠራውና እግሬ ላይ እናስወድቀዋለን። ግን ትልቁ ጥያቄ እነዚህ ልጆች እንዴት ነው የምናሰባስበው የሚለው ነገር ነው። ቀላል ነው። እንዴት? እኔ ከያሬዶ ጋር ሆኜ እጠብቅሻለሁ። አንቺ ደግሞ ቤዛን የኔ ቆንጆ የኔ እህት እያልሽ በአጋጣሚ የተገናኘን አስመስለሽ ታገናኝናለሽ። ጥሩ ሀሳብ ይመስላል። ቹቻስ? እሷ እንድትመጣ ለማድረግ የሆነ ሰበብ አናጣ። እና መቼ ነው የምናደርገው? ጊዜ ማጥፋት አያስፈልግም። ዛሬውኑ አንቺን ቤዛን እኔም ያሬድን ማግኘት ይኖርብናል። ከሆነሽ ታዲያ እንሞክረዋ። ልክ ነሽ፣ እንደሱ ነው የሚባለው። አንቺ ግን ጉደኛ ነሽ። እሺ ምን አይነት ሀሳብ ነው የምታመጪው? ቦቼ ፒስ ነው ፒስ ነው። አሁንም የፔ እንዳልክ እና ምን እንድልጠብቅ ነው? አዎ ምን እንድልጠብቀ ነበር? አንተ ቆይ ትንሽ አታፍርም? ትንሽ አንተ ምን ሽንም ታቀሳስረው? አቀሳስራለሁ እንዴ? አንድ ላይ እትት እንብላ ሲል አንተ ዳይቨርጅሙ ስታረፍ ቆይ ምን እንዲል ነበር የጠበቀው? እስኪ ጠጋቤ ቦቼ አንተ ያማል እንዴ? አዎ ያመኛል። ቆይ በአንተ ምክንያት ስንት ሰው እንደተሰቃየ ታውቃለህ? ብቻ ወደ ኋላ ልትመለስ እንዳይሆን። የኋላው ከሌለ የለም የፊቱ ሲባል አልሰማም? ልክ አይደለም ቦቼ? አዎ ልክ ነሽ ብራዘር። ግን በሰላም ነው? ይሄ ልጅ እያለ ቆይ ምን ሰላም አለ? ብነግረው አይሰማ። ሴት ባየ ቁጥር አመሉ ነው የሚቀየር። እኔስ ወላጅ እየተባልኩ በየቦታው መንከራተት ነው ያስጠላኝ። ምን ሙሽ ቦቼ እንደዛ አይነት ልጅ አይስጥህ። የሰፈሮቹን ቸከስ እንዳለ እኮ ጨፍጭፎ እኮ ጨረሳቸው። ይኸው እኔንም ከእድር አስባረረኝ። ከእድር አረ ጭዌ አንቺ ሌላ አንድ የሚመስጥብሽ። ተው ቦቸራ ቢፈርድብኝ እኮ ነው። ማነው ሚኪ? ያው ቦቸራ እግር ላይ ወርቀህ ይቅርታ ጠየቀው። እሺ አንተ የተመታየውን ልጅ ቆይ አንተ እያለ ሰው መጣላትን ማኩረፍም አይችልም። ምን ታደርገዋለህ? ለማንኛውም ቦቼ ባለፈው ላሳይሽ ደባሪ ሙድ ይቅርታ። የምርህ ነው አቡሻ? አዎ የምሬን ነው። ብቻ ይቅርታ አላደርግልም ልትለኝ ባልሆነ። አረ ጣጣ የለውም። እንኳን አንቺ ብቻ በሰላም ወደ ፈታ ሙድ መጣሽ። እኔ እኮ እንደዚህ አይነት ደባሪ ሙድ ያሳየውሽ እኮ ሚኪን ትወስጂዋለሽ ብዬ ስለማስብ። አረ አቡሻ አንቺ አልገባሽም እንጂ ሚኪ እኮ ለሺ ሰው ይበቃል። ደግሞ እንደዚህ ስል ሞቅ እንዳይለሽ ግጥም አድርጎ ነው የሚሞቀኝ። ምን አስተነፍስልሃለሁ ቦቼ። እኔን እሱ እያቲ አንተ አስደብረኛል። አረ ቦቼ ሚኪ እኮ እንደዚህ አይደለም ማለት አይደለም። የጓደኛውን ይቅርና የሰፈር ልጅ ራሱ ሲስተርናት ብሎ አይነግርም። ባክ ቀዳ ተስፋ ህፃኑን የምሬን ነው። ታዲያ ኤርሚላን አልሰማትም? ፎንቃው እየገዘገዘኝ ነው ስትል እሱ ሊሆን ይችላል። ግን እመነኝ ሚኪ ድራሙ የሚመታው ለፒያራችን ብቻ ነው አይደል? አንተ አመዳም አጉጢ። ስለዚህ በቃ መፈራገጡን ትተህ ነገሮችን ፊክስ ብናደርግ ይሻላል። ስታይል ቆይ አንተ ምኑ የተመታነ ምኑ አጁዛነ? ቆይ ምኑ ሲነግሩ ማሰማ ልጅ ነህ? ምን እሺ ነው? ምን አደረኩ? ቆይ ምን እሺ ነው? የልጥጥ ጋር ሄደ ፊት አልከው። በመልክ አትግባቡ፣ በአመጋገብ አትግባቡ፣ በቋንቋ አትግባቡ። ቆይ ምን ታወራለሽ ነበር ያልከው? ፈረንሳይኛ። እሷ ፈረንሳይኛ ተናጋሪ፣ አንተ ሀገርኛ ተናጋሪ። ቆይ እሺ ፒስ ብትል በምን ልታወራት ነው? በሀገርኛ ነው። ይሄ በጣም ትልቅ ድፍረት ነው። ቆይ ግን ጋርዶን ታውቀዋል? በአይን እኔና ፊያሬ ደግሞ በአካል ነው እሺ የምናውቀው። አቤት ጋርድ፣ አቤት ጋርድ ማለት አቤት ጨዋታው ደግሞ ቀልድ አዋቂ ነው። መቼም ነው እሱ ጋርድ ከልብ የማይጠፋው። ለምን ፎቶን ክንድ ላይ አትነቀሽ? ያ ሰውዬ ነው ነቀሰ። አልበቃለኛ አልበቃለኝ። አታሰብ እንዴ እንኳን ለነቀሳለ ከተዋත ራሱ ነው። እኔ ምልሽ ቦቼ ጨመቃ ጨምቀሻል? አዎ ተፈውሻል። ኧረ አሰክሰኝ። ይሄን ጋቢና እኮ በደንብ ነው የማውቀው። እኔ በቃ እንሂድ። ወዴት? ጨመቃ እንሂድ በቃ። ከዛ በኋላ የተቀረው ሌላ ጊዜ ይኖራል። እንሂድ በቃ። ያረጋል። አይ
ቤዚ ምን ሆነሽ ነው? ምንም አልሆንኩም። ያለ ወትሮሽ ብቻሽን ሆነሽ ምን ሆነሽ ነው ስልሽ ምንም አልሆንኩም ስትይኝ ማምሽ ነው እንዴ ይመስልሽ? እንግዲህ ማመን አለ ማመን የራስ ጉዳይ ነው። እፍ ያሬድ ቤዚ በጋሽ ሞት ምን ሆነሽ ነው? ከፋኝ። ለምን እንደ ከፋሽ ቤዚ? ያሬድ እስቲ ማንም እኮ ካጠገቤ የለም። ብቻዬን ነኝ ብቻዬን። ማለት ያሉኝ የልብ ጓደኞቼ ቹቻና ሄለን ነበሩ። ይሄው ከነሱ ጋርማ አሁን ተጣልተናል። እሺ ዛሬ ከሰው ጋር መሆን ፈልጌ ነበር ግን ከማን ጋር ልሁን? ወይኔ በጋሽ ሞት እና ምን ይሻላል ቤዚ? ምንም አይሻልም። ቆይ ስራ አትገቢም እንዴ? እሱንም አለመተው አስቤ ነበር ግን ደግሞ ድጋሚ ለመጀመር አስብና ብቻ እኔ እንጃ አላውቅም። እሺ እና ምን ብታርጊ ደስተኛ ምትሆኝ ይመስልሽ? እኔ እንጃ ምናልባት እንደ ድሮ ከቹቻና ከሂሉ ጋር አሪፍ ጊዜ ማሳለፍ ብችል ደስተኛ መሆን ይመስለኛል። ሌላ የሚያስደስትሽ ነገር የለም? ሌላ ምንም የለም። ቆይ ግን አንተ ለምንድን ነው እንደዚህ አጥብቀህ የምትጠይቀኝ? ምክንያቱም ስላሳዘንሽ። እኔ አስመሳይና እባብ የሆንኩ ሰው ስለሆንኩኝ ባታዝንልኝ ይሻላል። እሺ እኔ ከጆሮ ይልቅ ልቤን አምነዋለሁ። ውይ ልብ አለህ እንዴ? ለነገሩ እንከፍ ልብም አይምሮም የለውም አይደል? እኔ እንደዛ አላልኩ። ብትይም ስለለመድኩት አይከፋኝም። ይልቅ በቃ አሁን ብትሄድ ይሻላል። እሺ ከኔ ጋር ሆነ ፍቅረኛ ካየች ደግሞ ጥሩ አይመጣም። ፍቅረኛ? አዎ ምን ነው ልትክድ ነው እንዴ? ልቤ ሊሄድ እንደማይመታ አንቺ ምንም ጠንቅቀን እናውቃለን። እና ታዲያ ለማን ነው የሚመታው? ልቤ ሊሆነች ልጅ እየመታ እንደሆነ ይሰማኛል። እና ነገራታ። አእምሮዬ ደግሞ ተው ያሬድ መስሎ ነው። ያንተ ልብ ለየትኛውም ሲተደነግጥም ይለኛል። እናማ አእምሮና ልቤ በሚያደርጉት ንትርክ ውስጥ እነሱ ስትጨነቅ ይሰማኛል። የሚያስጨንቅህ ነገር የፍቅር ነገር ከመሰለ ከአእምሮ ይልቅ ልብህን አዳምጠው ምናምን የሚባል ነገር ሰምቻለሁ። እሱን ላደርግ አሰበና አእምሮ የልብህን ጮት ካልሰማችሁ ስብራቷን አትችለውም ይለኛል። እንግዲህ ሌላ ምንም አማራጭ እንደሌለህ ንገረውና አእምሮህን ስርዓት ያዝ በለው። ግን አንቺ በእኔ ቦታ ብትሆኚ ምንድን ነበር የምታስቢው? ውይ ከዚህ በፊት እኔ እንደዚህ አይነት ነገር ውስጥ ገብቼ ስለማላቅ ምንም ነገር ልልህ ባለመቻል ያዝናለሁ። በቃ እንደዚህ ብቻ ነው የምትይኝ? እንግዲህ ቀላሉን ያደርግልህ። ደረቅ እንደሆነች ታውቂያለሽ አይደል? እንከፍ ከመሆን አይሻልም ብለህ ነው? አውቃለሁ። ደግሞ ይሄ ነገር ቆንጆ እንደሚያደርግሽ ታውቂያለሽ። እንከፍ ነሽ ያሬድ። ቆይ ሻውን ውበትሽ ስላደነኩ ነው የምትይው? አዎ ምንም አይነት ሙገሳን ካንተ አልፈልግም። እሺ አንዴ መጨረሻ ምንድን ነው ያሬድ? ግን ዛሬ በሰላም ነው ማለት የሆነ ዳርዳር አበዛ። ገባልህ እንዴ? ምንድን ይገባል? ያው ፎንቃ ምናምን ነው። እኔ እኮ ሸበለው ያሬድ ነኝ። ፎንቃ ቢገባልኝ በአንድ ጀንበር ጠብ ማድረግ የምችል ሰው ነኝ። ለምን ግን አታስታርቃቸው? እነማን? ምላስህን ልብህንና አይምሮህን። እንዴት? ልብህ የሚለው ሌላ፣ አይምሮህ የሚለው ሌላ፣ ምላስህ የሚናገረው ሌላ እና ይሄ ትንሽ ክላሽ አያደርግም? ምን? ለማንኛውም እባክህ መልካም ቀን። ሄሉዬ እኔ ቆንጆ እንከፍ። እሺ እንከፍ ነህ ያሬድ። ብሩኬ ስለ አንዳንድ ነገሮች እንድናወራ ፈልጋለሁ። ስለምን እናወራ? ማለቴ ከዚህ በኋላ ነገሮች እንዴት መቀጠል እንዳለባቸው። እሺ እናወራ። እኔ ምን አስባለሁ መሰለ፣ በተፈጠሩት ነገሮች በጣም ብዙ ተሰቃይተናል። ይሄ እኮ የፍቅር አንዱ አካል ነው። እሱማ ልክ ነህ፣ የፍቅር አንዱ አካል ነው። ግን ደግሞ በፈጣሪ እርዳታ እሱ ምዕራፍ ቋጭተናል ብዬ አስባለሁ። ልክ ነሽ አንቺ፣ እሱ ምዕራፍ አልፈናል። እናም ፍቅራችን እንዳለ ሆኖ ከዚህ በኋላ ትምህርታችን ላይ ማተኮር እንዳለብን ይሰማኛል። ልክ ነሽ አንቺ። 11ኛ ክፍል ላይ እኔም አንቺም ውጤታችን ጥሩ አልነበረ። ልክ ነህ፣ ጥሩ አልነበረ። በተለይ ደግሞ እኔ ካደጋው በኋላ ምንም አልተማርኩም ማለት እችላለሁ። እኔም እኮ ተምሬያለሁ ማለት አልችልም። ያው ለስሙ አካሌ ክፍል ውስጥ ነው፣ ግን ልቤና አእምሮዬ ደግሞ ቦታቸውን ስተው ነበር። እንደዛ እንደነበረማ ውጤትሽ ያስታውቃል። አዎ ብሩኬ፣ ከዚህ በኋላ የግድ ወጥረን ማጥናት አለብን። የድሮ ስማችንና ማንነታችንን ማደስ አለብን። ልክ ነሽ አንቺ። እንደውም ያሰብ ካንቺ በመምጣቱ በጣም ነው ደስ ያለኝ። በተለይ ወላጆቻችን በጣም ለፍተዋል። ስለዚህ ወደድንም ጠላንም ከኛ የሚጠበቀውን ጥሩ ውጤት ማምጣት አለብን። አንተ እኮ ደግሞ ፊት ሲሰጡ መታበዛው ነገር አለ። ደግሞ ትምህርት እያልክ ደግሞ እኔንም እንዳትረሳኝ እንዴ። እሱማ ማይሆን ነገር ነው። አብረን እንማራለን፣ አብረን እንቸክላለን፣ አብረን ደግሞ አንዳንዴ ላይብረሪ እየገባን ወጥረን እናጠናለን እና ደግሞ በትርፊ ጊዜያችን አሪፍ የፍቅር ጊዜያትን እናሳልፋለን። እንደዛ ከሆነማ እኮ ደስ ይለኛል።
ተመስገን አምላኬ። ያ ሁሉ ጊዜ አልፎ እኔና አንቺውን እዚህ ስላደረስከን እናመሰግናለን። ፎንቄ ውይ ፎንቄ መጣልኝ? አዎ መጥቶልሽ። ሰርፕራይዝ አደረኩሻ። አንተ ልጅ ግን ታውቋል፣ በጣም ኮቴ አብዝታል። ምን ላድርግ ብለሽ? በቃ ፎንቃሽ ላይ ተበልሚ ቀን ሆነ እኮ እየመጣ አዛረገኝ። ወይኔ ባራድየው። ቆይ ግን አንተ ልጅ ማንበብ ጀመርክ እንዴ? ኧረ እኔ ማንበብ እፈራለሁ። ቆይ ታዲያ ከየት ነው እንደዚህ አይነት የደራሲ ቃላት ያመጣው? ጎበዘንኩብሻ። እኔማ ተኝቼ በልሜ ቀን በሆኔ ምናምን ስትል ይሄ ልጅ እንዴት ባንዴ ሿሿውን ትቶ እንዴት ደራሲ ሆነ ምናምን የሚል ነገር እኮ ትንሽ ጭንቅላቴ ላይ ተምታቶብኝ እኮ ነው። እሱ ነገር ያዋጣ እንዴ ልሞክረው? በል እረፍ እሺ። ይኸውልህ ሁሉም እንደዚህ እያለ እየገባ ነው። እሺ ጥበብን ያራከሳት ቢበራብኝ ይሻላል። አዎ እንደዚህ ይሻላል። ቆይ ግን አንተ እንደዚህ ኮቴ ስታበዛ እትዬ አረጋሽ ቢኖርስ? ኧረ ከሆኑ ሴትዮ ጋር ለቅሶ ቤት ሲገቡ ክላም አድርጊያችሁ ነው የመጣሁት። ኧረ አንተ ልጅ ግን አልተቻልክም። ፎንቄ ወይ እስኪች ነገር ግቢና ሞክሪያት። ቆይ ምንድን ነው? ዝም ብለሽ ክላም አድርጊያት። ወይኔ በፈረሰኛው። ቆይ መላኪ ታምጥተ ነው? እሱን ተይውና ግቢና ሞክሪ። ተናገር አልኩ ተናገር። ቆይ የተኮን ሿሿ ጀምረ ነው አይደለ? ኧረ ፎንቄ መስጥም ምንሽ ነው የምትወሪ? እና አትናገርም እንዴ? ሸብያለሁ። አሪፍ አሪፍ ጌጣጌጦችን ሰርቼ ነበር፣ እነሱን አስቀየሚያቸው። የምርህን ነው ፎንቄ? ፎንቄ ሙች የምሬን ነው። ወይኔ ታድዬ አንተ ልጅ በቃ ድሮ የምትላቸውን ነገሮች እያደረካቸው ነው። አያደ ቀስቲ እኮ ነው። አንቺ ምንድነው ጸጉርሽና አትታጠቢም እንዴ? ኧረ እባክህ በዚህ ሙልቲስ ባለው እንኳን ለኔ ጸጉር ይቅና ለአንተ ቆራጣ ድሬት ተርፍ ያለው። እሺ ገና አንድ ሰሙና ቺኳን ግን ከለምሽ አንተ። ቆይ አይደብርህም እንዴ? እኔን ችክ እዚህ ቁጭ አድርገህ ሌላ ሴት ምናምን ክላም አድርጊ ስትል በዛ ላይ ደግሞ ለኔ ማሳየት ምን ላድርግ ብለሽ ነው ፎንቄ? በቃ አንቺ ነገር እኮ እየተምታታብኝ እኮ ነው። አረ ጨዋታ። ቆይ ምንድነው የሚምታታብህ? እቺ ከየተውኝ ብራዘር የተውኝ በቃ ግራ ገባኝ እኮ ነው የምልሽ። ይኸውልህ ባትሳፈጠኝ ይሻላልሽ። ግን የምር አለባበሷ ደስ ይል በቃ የሆነ ሙድ አለው። እና ሂድና ተጣበሳታ። እሷን ከምትጣበሳት ለምን አንቺ ነኝ እንደምፈልገው አትሁኝልኝ? ሲጀመር አንተ ራሱ መች ነኝ እንደምፈልገው ሆንክልኝና ነው። እሺ ምን ልሆንልሽ? በቃ ከሿሿሙር ምናምን ተባጠስ። እስቲ የሆነ ኩል ነገር ምናምን ለመሆን ሞክር። እሱን የማደርግ ከሆነ አንቺ እንደዚህ ቀሚስ ትለብሻለሽ? ምን ጣጣለሁ? አንተ ቀሚስ ከገዛልኝማ እኔ ለብሳለሁ። አንቺ ብቻ ቀሚስ ልበሽልኝ እንጂ ተጠግሬም ቢሆን ቀሚስ በየኔ ታመጣልሻለሁ። ስታይል በቃ ወደድሽ? እንዲህ በጣም ነው የወደድኩት። እስቲ ግቢና ሞክሩና ደግሞ እንየው። እሺ በቃ ጠብቀኝ። እሺ ሞክሬው እመጣለሁ። እስታይ እና መንከኛል። እኔ እኮ ድሮም ሰላም ነቀርቻ አይደለም፣ ግን በቃ ትርታይ እንደዛ ስትል ሁሉም ነገር ተደበላለቀብኝ። ትርታይ የልብ አንቺ ነሽ ብርታቴ። ሙድ ያስክ ብቻ ማለት ነው። አይዞሽ በቃ አቡሽ አጅ ላይ ከወደቅሽ በቃ ስቃይ ነው የሚበዛው። ሚኪ ስለ ሄርሜላ ሳስብ ግን የኔም ልብ ትር ማለት አልጀመረም። ሚኪ ምንሽ ነው? ቦቼ በቃ ቻዩ። አሁን ግን ምን እንዳማረኝ ታውቃላችሁ? ምንሽ ነው? ቢሳካልኝ ትርቴንና ፒያሬን ባሰምጥ ከዛ ሁለቱንም አቀፊ ልክ እንደ 50 ሴንት እዚህ ጋር እዛ ጋር እያልኩኝ አቤት አስባችሁታል? እንደ 50 ሴንት። አዎ ምን ነው? እሺ እንደዛ አማረ? አዎ አማረኝ፣ መብቴ መሰለኝ። ቦቼ ይፋጃል ስታይል። ቆይ ምን እሺ ነው ተው፣ እሱን እናሳያለን። ሚኪ አፍጥ ነው። ለቀቀኝ። ይፋጃ ሚኪ ገላል
ሚኪ ነው? አዎ ነው ነው ወቸራ ነው? አዎ ነው። ምን ታመጣለህ? የሚያራራ አቡሻ ማን ነው? አሳያቸዋለሁ። እሺ ምንድነው? ሄሎ የኔ ፊያር፣ አንተ እኮ ድል ነው። አንተ እረፍ። የት ነው ያለሽው? አንተ እኮ ወደ አንቺ እየመጣሁ ነው። ከዛ በኋላ ሄርሜላ ጋር እንሄዳለን። ኧረ እባክህ ያቃስተይ። አንተ እያየሁ ነው እያደረገኛለሁ። አንተ እኮ ድል ነው። ተቀበል። አየዋ እየሰራኝ ነው ያለውን ነገር። ከአቡሻ ጋር መዳፈር እንዲህ ነው። እሺ ከአቡሻ ጋር መዳፈር እንዲህ ነው። ጅል ትበል ጅል። ሄሎ ቢዛ። ሄሎ ሄሎ። ምን ነው ድምጽሽ ጥሩ አይደለም? የተፈጠረ ችግር አለ እንዴ? ምን ሆነ? አይ ያጎረፍሽኝ ይመስላል። ለምን አኮርፍሻለሁ? አሁንማ እኮ ለመድኩሽ። ማለት ድሮ ቢሆን ለጸጋግስሽ ብዬ አኮርፍሽ ነበር። አሁን ግን በቃ ኦሬዲ እሷ ጓደኛ ስለሆንሽ ለሷ መወገንሽ እኮ በቃ ተገቢ ነው። ወይ ይቅርታ ቢዚ። እኔ እኮ ቀስት የሚባለው ልጅ የመታትን ቦታ አሳየችኝና ትንሽ ስሜታዊ ሆንኩኝ። ችግር የለውም። አሁን ለምን ደወልሽ? አይ እኔማ ጊዜ ካልሽ አብረን እንድንሆን ብዬ ነበር። አሁን እንኳን ምጥን ላስጠናት እየገባው ነው። ባይሆን ሰውጣ መገናኘት እንችላለን። እሺ ችግር የለውም። የሆነ ቦታ ሆኜ እጠብቅሻለሁ። እሺ እሺ ቻው። ደፋር። ታዲያ ከዚህ ሁሉ ጊዜ በኋላ ላንቺ እንደወግን ትጠብቂያለሽ እንዴ? አሁን ለሬዲዮ ልደውልላትና ላግኘው። ሄሎ ሬዲዮ። ሄሎ ጸጋ፣ እንዴት ነሽ? አለሁልህ። ትንሽ የጠፋ አልመሰለህም እንዴ? አለሁልሽ። ግን የት ሆነ ነው? የት መሄጃለኝ? እዛው ሰፈር አካባቢ ነው። ላገኝ ፈልጌ ነበር። ምን ነው በሰላም? አይ ስለሆነ ነገር ላወራ ፈልጌ ነበር። ምንድን ነው እሱ? እሱንማ በአካል አግኝቼ ነው ልነግርህ የምፈልገው። ግን ብቻሽን ነሽ አይደል? አዎ ብቻዬን ነኝ። ከሆነ ጥሩ፣ የባለፈው ቦታ እንገናኝ። እሺ መጣው ያሬዱ። ቀስቴ ዛሬማ በነፍስ ባልጫወት እኔ ጸጋ አይደለሁ። አንተ ግን ይጥለኝ ነው የጠፋኸው? የጠፋሁትማ የሆነ ነገር ረስተናል አይደል? ምንድነው? እስኪ አንቺ ጨፊ። እሺ አሁን ግልጭ። ይሄንማ መበላት የለብኝም። በቃ አንቺ መሸወድ አልቻልኩም። አላልኩም? የኔ ፍቅር ምንድን ነው ያልሽው? የኔ ፍቅር ነው ያልኩት። ምን ነው? ኧረ ሀኒቹ እቺ ናትና ሀና ብቻ ፍቅረኛ አይደለሽም ልትለኝ ባልሆነ። እሱማ ፍቅረኛሞች ነን እና ይሁን አላህ ግን ይጨንቃል። ምኑ ነው የሚጨንቀው? የኔ ፍቅር የኔ ቆንጆ ምናምን መባባሉ ነው። የምርህን ነው? አዎ የምሬን ነው። እንደውም ሀኒቾ የኔ ፍቅር ብለህ እንድጠራኝ ነው የምፈልገው። እንዴ ሀኒቹ ቆይ ምን ሆነሽ ነው? ብቻ ያፈርክ እንዳይሆን። አፍሬ አይደለም ግን በቃ ያለመድኩትን ነገር ማለት ይደብራል። አልችልም። እንደውም ትዝ ይልሃል በቅርቡ እኮ የሆነ ጊዜ የፍቅር ቃላቶችን ስታወራኝ ነበር። ማ እኔ? አዎ አንተ። ብቻ ልትዋሸኝ እንዳይሆን። ኧረ እኔ በፍጹም ትዝ አይለኝም። ብዮም ከሆነ እኔ አይደለሁም ማለት ነው። እና ታዲያ እኔን ሁሉ ያወራው ማን ነው? ምናልባት ልቤ። እንደዛም ከሆነ ጥሩ። እንግዲህ አሁኑኑ ሀኒቾ የኔ ፍቅር ብሎ ልብ እንዲጠራኝ ፈልጋለሁ። አንቺ ልጅ ቆይ ምን ሆነሽ ነው? እና ታዲያ አሁንም ሀና ብሩኬ እየተባባለ እንድንጠራራ ነው የምትፈልገው? እና ታዲያ ምን ፈልግሽ? እንደውም አንተ ብቻ የምትጠራኝን ቆንጆ የፍቅር ስም እንዲኖረኝ ፈልጋለሁ። እሺ ማን ብዬ ልጥራሽ? እሱን አላውቅም፣ ግን የሆነ ነገር ፍጠር። እሺ ነገ ከነገ ወዲያ አውጥቼልሽ እነግርሻለሁ። አይ አልፈልግም፣ አሁኑን ነው የምፈልገው። ቆይ የአጥንቴ ፍላጭ
የልቤ ትርታ ምናምን እንደሚባባሉት እንድልሽ ነው የምትፈልጊው? አዋ እንደሱ ነው የምፈልገው። ምን ልበልሽ? የጠበሱሽ እኮ በቸኮሌት ነው አይደል? ይመስለኛል። ስለዚህ የቸኮሌት ትልሻለሁ። ምን የኔ ቸኮሌት? ይሄ ትንሽ ቅር የሚል ነገር አለው። እንደዛ ከሆነ ሌላ ፈልጌ እስካወጣልሽ ትንሽ መታገስ ይኖርብሻል። ልታረሳሳኝ ፈልገህ ከሆነ ግን እንዳታስብ። አታስቢ፣ ያራረሳሳሽም እንዴ? እሺ እኔ ንክስ ምን መብቴ ነው። ይመች ፎንቄሞች በጣም ነው ያማረብሽ። በጣም ቆይ ግን አንተ ምን ሆነ ነው እንደዚህ ድንኳን የሚመስል ቀሚስ ገዝተልኝ የመጣው? አሻንጉሊቷ ላይ እኮ ተሰቅሎ ሲይ በጣም ወደድኩትና ላንቺ ገዘውልሽ። ለማንኛውም ግን በጣም ነው እሺ የማመሰግነው። ጣጣ የለው ደግሞ ሳያትን ነው የመሰልሽው። ሳያት ደግሞ ማነች? እዛ ሸብያለን ሁሌ የሚከፈት ፊልም አለና እዛ ላይ የሆነች ጸድ አርቲስት ነች። እና ታዲያ እኔ ከሷ አልበልጥም እንዴ? ምን ጥያቄ ያለው? በመቶ እጥፍ ነው። እንደዚህ ይሻላል። ፎንቄ ወይ አንተ እረፍ ቀስቲ። ኧረ ፎንቄ በእናትህ እረፍ፣ ራሴን ያመኛል። አንተ ፎንቄ ተው። ቤዚቲ የኔ እናት መጣሽ? አዎ መጥቻለሁ። እንዴት ናችሁ? ደህና ነን። ደግሞ አምሮብሻል። ምንድነው? የምርሽ ነው ቤዚቲ? አዎ የምሬ ነው። በጣም አምሮብሻል። ፎንቄ እኮ ነው የገዛልኝ። አይገርምም? ቀስቴ እኮ ጎበዝ መራጭ ነው። አሪፍ ቀሚስ ነው የገዛልሽ። ኧረ ቤዛ ሙዳት ያሽ። ኧረ ሙዳ አልያዝኩም። ደግሞ ቀስቴ በጣም አመሰግናለሁ። እሺ ለምኑ? ቹቻ ድጋሚ እንደዚህ እንድትስቅ ስላደረካት። የኔ እናት እሷን ማስጠቅ እኮ የኔ ራሱ ግዴታዬ ነው። ልክ ነህ። በቃ ቤቱም ዝግ ነው እና ምጥንም የለውም መሰለኝ። እኔ ልሂድ። አሁን ቅርብ ሰዓት ነው የወጡት። እንደዛ ከሆነ በቃ ጊዜያችሁን አልሻማ። መልካም ቀን። ቤዛ አበቃ። እስቲ አንቺና ፎንቄ ምንም ሳትወሩ ለምን ካፌ ቁጭ ብለን ሻይ አንጠጣ? አይ ለዛሬ እንኳን ብቻችሁን ብተዋችሁ ሳይሻል አይቀርም። ችግር የለውም። እንደውም ከአንቺ ጋር ስንሆን የበለጠ ደስ የሚለን። አንተ ብቻ ነህ ደስ የሚልህ። አረ እኔ እንደውም ከቀስቴ የበለጠ በጣም ደስ ይለኛል። እሺ ግን ቀስቴ በእኔና በጓደኞቼ መሀል ጣልቃ ማገባ ከሆነ ነው። ያስተል እና ደግሞ ፎንቃህንም ምንም ነገር እንዳትናገር የምትነግራት ከሆነ ነው። በሱ መስማማለሁ። የስ በቃ እኔ ልብሱን ላስገባባሽ፣ በሩን ዘግቼ እመጣለሁ። እስከዛ እናንተ ተጫወቱ። አታሳዝንም? በጣም በጣም ነው ደግሞ ያማረባት። ቆንጆ ነች አይደል? እንዴት ሻይ እኮ ኑሮ ንቅ አድርጎ ይዛት ነው እንጂ በጣም ቆንጆ ነች። ከዚህ በኋላ ነው ያሉላት በጭራሽ አትቸገርም። እንዴ ቀስቴ ስራ ልጀምር ነው እንዴ? የሆነ ጸጉር ቤት አናግሬያለሁ። እዛ ሽካሉ እሷና ምክትን ያስተምራቸዋል። ይሄ በጣም አሪፍ ሀሳብ ነው። ቤዛ ፎንቄ አሁን መሄድ እንችላለን። ጨርሻለሁ። ስታይ ዛሬም ሁለታችሁ እንደተጫወታችሁብኝ በነፍሳችሁ ባልጫወት እኔ አቡሽ አይደለም። አረ ብራዘር ተጫወቺ። ባለፈው እኮ እንደዛ ፊትሽን ጫጎጊት አድርገሽው ስከልምሽ ጭራሽ ምስቅ ያለ መሰለኝ ነበር። ያኔማ ጭራሽም እኮ ነው ሰው ማመስል። እና አሁን ሰው መሆኔ በምን ታየ? አሁንማ ከሰውም ሰው እንደሆንክ ሚኪ ዘረገፈል። በቃ ለዛ ነው። አሁን በቃ ጭው ይብቃና የፒያሪን ጉዳይ እንዴት እንደምናደርግ ንገሩ። እኔ ሎበት አልሰማህማ። ቆሽ ታዲያ አሁን እንዴት ነው ትርቴ የቀባጠረችው ፍላጎቷን እንጂ እውነታውን እንዳልሆነ ለፒያራችን ምን አስረዳት? ምን ፒያራችን ያልከው? አዎ ምን? እሺ አንተ ደግሞ ከየት መተህ ነው ፒያራችን የምትለው? ብቻ የዋንን የሁለታችሁ ፒያር ብቻ ልታረጋት ባልሆነ እና ታዲያ እናማ እናንተም ፒያር እኔ ፒያር ናት። እርፍ። እሺ ትርታስ? ትርቴ ደግሞ ትርታችሁ ናታ። ቆይ ሚኪ ምኑን ያመጣህብኝ? እንግዲህ ቦቼ ከወደደ እንደዚህ ነው። ከወደደ ወዳጅ ወዳጅ ነው፣ ከጠላ ደግሞ ጠላቱ ጠላት ነው። ሚስቴ ግን ሚስቱ አትሆንም አይደል? አንተ ግን ምንድነው ቀባጥረው? አብሽር ብራዘር፣ እሱን ቀጠና ማንም አይነካብሽም። ደግሞ የት ያለህን ሚስት ነው ሚስቴ የምትለው እንዴ? ፒያሬ ማይልኪ ትርታ ናት። አልሰማም። እሺ እናማ ከስር እየተከታተልክ የሚተራረፍ ፍቅር ካለ እለቃቀማለሁ። አረ ፍቅር በቡሌማ አይነፋም ያረዳል። የፒያሬ ከዋናው ይልቅ ቡሌዋ ነው እሺ የሚጣፍጠው። አረ ቢኬ ልጅ ምን የተመታ ነው? ኑሮዬን አየሽልኛ።
አየሁልሽ እኮ ወንድሜ ከባድ ስታፍ ውስጥ ነሽ። እሺ ኧረ በቃ ይሁን ሀሳብ ፈልጉ አሁን። ቆይ ለምን እሷንም ጋርዷንም አናገታቸው እንዴ? ያም ያክል የሰማይ ስባሪ እንደው ቢረሳ የአባቷ ሽጉጥ ይረሳል ወይ? ቆይ ለምን ሶስታችንም ሄደን እግሯ ስር ድፍት ብለን ይቅርታ እንጠይቃት? አንተ እኮ ቆንጆ ሀሳብ ነው። የአባቴ አምላክ ይርፋችሁ። እኔ አልደፋም። የት ነህ? እንዴ ረሳችሁት እንዴ? ቅድም እኮ ቀጠሮ ነበር። የት? ፒያሬ ጋር ሄርሜላ ጋር ልንሄድ እኮ ጅል ነው አንተ ና አይመጡም እንዴ? እኔ አላምነው። ሄሎ ጸጊ። ሄሎ ምን እንዳየው ገምች። ምንድነው? ይኸውልሽ ቤዛ ቹቻ እና ቀስት የሚባለው ልጅ መሰለኝ እየመጡ ነውና ቹቻ የለበሰችውን ቀሚስ ብታዩ። የምርሽ ነው? አዎ የምሬን ነው። ብቻ እሱ ገዝቶላት እንዳይሆን ዝም በያቸው። ይህንን አጋጣሚ እንጠቀምበታለን። እኛ ወዳለንበት ይዘሻቸው ነኝ። ከዛ ቀስቴ ይቅርታ እንዲጠይቀኝ እናደርጋለን። ያ ካልሆነ ግን ቹቻ በለበሰችው ቀሚስ እንባዋንና ልብሷን እየጠረገች ወደ ቤቷ ትመለሳለች። ቻው በቃ እየመጡ ነው። እሺ እደውልልሻለሁ። እሺ በቃ ቻው። ያሬዱ እኔ አላምንም። ቹቻ አይኔ ነው እንዴ? ሉ እዚህ ምን ታደርጊያለሽ? እኔማ ከቢዚ ጋር ተቀጣጥረን ነበረ አይደለ ቢዚ? አዎ ተቀጣጥረን ነበር። ፎንቄ ሄለን የምትባለው ጓደኛሽ እሷ ነች? አዎ እሷ ናት። ሄለን እባላለሁ። የቹቻ ጓደኛ ነኝ። ቀስቴ ይባላል። የቹቻ ፎንቃ ነኝ። ቀስቴ በቃ እናንተ አብራችሁ ሆኑ። ባይሆን እኔ ከሄዱ ጋር ሆናለሁ። አረ ለምን እንደዚህ ተሰባስበን ሻይ ቡና አንልም? አይሻልም? እሺ ይቻላል። ሄሎ ትዬ፣ አሁን እኮ ወጣ ብዬ ነው። ምን ነው ችግር አለ እንዴ? የእናቴ ልጅ ምን ሆነች?